አንተን የሚመለከት ጉዳይ ነው እንጂ እኛን አይመለከተንም አይነት ነገር አሉ። ገባሽ? ምንድነው እኔ በወቅቱ ኮንስትራክሽኑን የሰራሁት እኔ ነኝ፣ ለፍቼበታለሁ በጉልበትም በምንም። እነሱ ግን ሺጀስ ብን ካሽ ኦፍ ማኒ በቃ ገባሽ? ልፋቱን አያውቁትም። ካሽ ገንዘብ ብቻ ስላመጣ እኔ እንደውም ለሌለክ መሰለኝ እኮ መክፈት አቅቶክ እነሱ ይደረሱልክና እኔ እኮ ሁለቱንም ነው ያወጣሁትኝ። እኔ እኮ ገንዘቤንም ጉልበቴንም ነው ያወጣሁትኝ እኔ። እነሱ ግን አንቺ አንድ ነገር ልንገርሽ፣ አንድ ጸጉር ቤት ከፍተሽ ጸጉር ቤቱን ዲኮር ስታደርጊ የለፋሽው ልፋትና ሳምበዲ ካሽ ገንዘብ ይዞ ፓርትነር የሚሆነው ማን ነው? ሞር ፔን ያለው አንቺ አይደለሽም እንዴ? ያኔ ጉልበቴንም ገንዘቤንም ያወጣሽው። ስለዚህ እኔ ይህንን ምን አልኳቸው? እኔ ገንዘብም ጉልበትም ስላወጣሁት እኔ ላይ ጫና አታብዙብኝ። እናንተም ፈልጉ እኔም ልፈልግ። እንደውም አንድ ነገር ልንገርሽ፣ እኔ አልፌ ተርፌ ነግረውሻል እኮ እነሱም ሀቅ አላቸው እኮ። እኔ እናንተ ውሰዱት በቃ ይቅርብኝ፣ እኔ እናንተ ውሰዱት ብዬ ስላቸው አይ እነሱም አንተ የለፋህበት ነው ይሄ ሀቅህ ነው አንተ ውሰደው ተባባልን። ይኸውልሽ ትልቁ ነገር በቀላሉ ሶሉሽን ማለት ቶሎ እንፈታው ነበረ። ነገሮቹ ምንድነው እየተጋጋሉ ሄደ እንጂ እዚህ የሚያዳርስ ነገር አልነበረም በወቅቱ፣ ስለ እውነት ከሆነ ማለት ነው። ምክንያቱም እነሱም ያውቁታል። የኔ ጓደኞች ሽምግልና ሂደዋል፣ ቤታቸው ሂጃለሁ። መሲም ትመሰክራለች ስለ ሀቅ፣ የመሲ ባልም ይመሰክራል። እንደውም የሆነ ሰዓት ላይ በቃ የሆነ ገንዘብ 250,000 ድርሃም ስጣቸውና በቃ ይውጡልህ፣ ችግር የለውም 250,000 ድርሃም ብቻ እንትን በላቸውና ይውጡ። እኔ በዛ ሰዓት ላይ 250,000 ድርሃም ካሽ የለኝም። ስለሌለኝ ምንም ማድረግ አልችልም። ያለን ምርጫ ምንድን ነው? አብረን ወይ የሚገዛ ሰው መፈለግ ነው፣ ወይ አብረን ደግሞ ኪሳራውን አብረን መወጣት ነው። ሶሉሽን ነው ማምጣት ያለብን የሚል ነገር ነው ሀሳብ ያመጣሁት። ግን ምንድን ነው ቅድም እንዳልኩሽ እኔ ስለሆንኩ 250,000 ስጣቸውና ይውጡ ያለክ ማን ነው? የመሲ ባል ቁጭ ብለን ስናወራ ማለት ነው። ማናት? መሲ እህትሽ ናት? እህቴ ናት። እህቷ። ቆይ አንዴ ግን እኔ ያልገባኝ ነገር ማለት ነው አንተ ጠቅልለው ወይ እኔ ስጠቅልለው ተብለን ሄደክ ቼክ ጽፈህ ማለት ነው። ከዛም በኋላ እኮ እኛ እዛ ሬስቶራንት ደርሰን አናውቅም። ለምን? በቃ ኦልሬዲ ሬስቶራንቱን ሰተንሃል። አንተ ለእኛ መክፈል ስላለብን እሱንማ እኮ ተናገርኩኝ። እየሰማሁ ልጨርስልህ መጀመሪያ ለመሰለሽ ለምን አትሰማኝም? አለበለዚያ በቃ ሀቡ ወርዳለሁ። እኔ ማልሰማ ከሆነ ለምን እቀመጣለሁ? ስንት እኮ ስታወራ እኮ ሰማሁህ። እኔ ቁጭ ብዬ አክብሬ ቃል ሳልተነፍስ ሰማሁህ። አሁን ደግሞ ስማኝ። እሺ አንተ ፍርድ ቤት ሄደህ ወይም ይሄ የሚጻፍበት ቦታ ሄደህ ወረቀት የቤት ኪራይ ብለህ እኮ የላክልን 6 ወር ሙሉ አንተ እዛ የምትሰራውን የምታጠነጥነውን አውጥተህ በየትኛው ብትሄድ እንደሚጠቅምህ ምናምን አድርገህ ሲጀመር ማለት ነው። ሲጀመር እኛ ጠበቃም ጋር የመሄድ ይኸው ስለ እውነት ስለ ሀቅ እያልክ ነው አይደል? እስካሁን ስትል የነበረው ስለ እውነት ስለ ሀቅ ከሆነ እኮ እኔ እኮ ከባለቤቴ ራሱ ተደብቄ እኮ መጥቼ አንተን አናግሬሃለሁ። ተው ፍቃዱ፣ እንደዚህ አታርጉ። አታቋርጠኝ። ምንም ከጨረስኩ በኋላ ትላለህ። ተው ይሄ ነገር አይጠቅማችሁም። በጣም ብዙ ጊዜ እኔ እንደውም የባለቤቴ ሚስት እስከማልመስል ድረስ አንተን ደግፌክ ተው እንደዚህ አታድርጉ፣ ሰራተኞቹ እንደዚህ ሆነው እየሰሩ ሁለታችሁንም ተው እንደዚህ አታድርጉ ብዬ ከአቅሜ በላይ ለምኜሃለሁ። አንተን ግን ባለቤትክ በዛ ወቅት ምን ነበር ስትል የነበረው? ባለቤትክ ኖ የእነሱ እንትን አብሮ አይሄድም ምናምን እያልች አለያየቻችሁ። እኔ አሁን እሱን ላወራ አይደለም፣ ግን አንተ ኦልሬዲ ሄደህ ቼክ ከጻፍክ በኋላ ቼኩን